የምትመራው የሴት አንበሶች ስብስብ የሆነ መንጋ የማዲታው በደሴቱ ላይ መኖር አልጣማቸውም። ምክንያቱም መንጋው አደገኛውን ወንዝ አቋርጦ የመጣው የሌሎች መንጋዎችን ለምግብ የሚደረግ ትንቅንቅ ለማስወገድ በመሆኑ ነበር። ማዲታው ዙሪያ ገባዋን በጠላቶቿ በመከበቧ ውጥረቷ ይጨምራል። በዚህ ሁሉ ማባሪያ የሌለው መከራ ውስጥ የገባችው ማዲታውም ከብዙ ያልተሳኩ ሙከራዎች በኋላ አንድን ታዳጊ ጎሽ በማደል ለተራቡት ደቦሎቿ ይዛ ትመጣለች። ነገር ግን ያገኘችው ትንሽዬ የስኬት ድል ብዙም መቆየት የቻለ አልነበረም። ያደነችው ጎሽ ትኩስ ስጋ ሽታም የጅቦችን መንጋ አፍንጫ በፍጥነት በመሳብ እያሽካኩ ከነልጆቿ እንዲከቧት ያደርጋል። ስለዚህም ጅቦቹን መከላከል እንደማትችል የገባት ማዲታው የቻለችውን ያህል ስጋ አስጥላና የተቀረውን ጥላ ከደቦሎቿ ጋር ታፈገፍጋለች። ከዚያም በሌላ ቀን ማዲታው ምሽት ላይ ከአደን ስትመለስ ሁለቱንም ደቦሎቿን ታጣቸዋለች። በከፍተኛ የመሸበር ስሜት ውስጥ ሆናም አለታማውን መልክዓ ምድር እየተዘዋወረች ደቦሎቿን መጣራት ትጀምራለች። ከአንድ ሰዓት አድካሚ ፍለጋ በኋላም በብቸኝነት ፍርሃት የተዋጠች ነገር ግን ያልተጎዳች ሴት ደቦሏን ታገኛታለች። ልቧ በሐዘን የተሰበረውና ተስፋ የቆረጠችው ማዲታውም ሌሊቱን በሙሉ ፍለጋዋን ብታደርግም ግን ወንዱ ደቦሏን ልታገኘው አልቻለችም። ጎህ ሲቀድም ማዲታው ደቦሏ በጅቦች ወይም በሌላ አዳኝ አውሬ ተበልቶ ሊሆን እንደሚችል በመደምደም ድንኳን ቀልሶ ሐዘንን ለማስታመም ጊዜ በማይሰጠው አደገኛው የኦኮቫንጎ መሬት ላይ አሳዛኙን እውነታ እየመረራትም ቢሆን ዋጥ ታደርገዋለች። የደረሰባት ሐዘን ቁርጠኝነቷን ስለጨመረው ማዲታው ከበፊቱ የበለጠ ጥንቁቅና ዘዴኛ ትሆናለች። ስለዚህም የደሴቱን መልክዓ ምድራዊ አቀማመጥ በመጠቀም ለእያንዳንዱ የአደን እንቅስቃሴዋ በጥንቃቄ ዕቅድ መንደፍ ትጀምራለች። ማዲታው እንቅስቃሴዎቿን በድቅድቅ ጨለማ ውስጥ ማድረግ የጀመረች ሲሆን በቻለችው አቅም ከፍልሚያ ትርቃለች። ቀናት እያለፉ ሲሄዱም ማዲታውም ሆነች ሴት ደቦሏ በደሴቱ ላይ የሚያጋጥሟቸው ስንክሳሮች በአደገኛ ሁኔታ እየተባባሱ ይሄዳሉ። ምንም እንኳን ማዲታው በትግልም ቢሆን እስካሁን ድረስ ብትቆይም ግን ከሌሎች አዳኝ እንስሳት የሚደርስባት የማያቋርጥ ጫና ከመኖሩም በዘለለ በአካባቢው ያለው ተፈጥሯዊ ሀብት መመናመን ይጀምራል። ከዚህ በተጨማሪም የሲልቨር አይና የመንጋዋ መኖር ጎልቶ መታየት ይጀምራል። ለማዲታው በአንድ ወቅት እንደ ስደተኛ መጠለያ ሆኖ የነበረው ደሴት አሁን ላይ በአደገኛ ወንዝና በጠላቶቿ የተከበበ ወህኒ ቤት ሆኖባታል። ሲልቨር አይና መንጋዋ በጣም ጠንካሮች ሲሆኑ አደገኛውን ወንዝ አቋርጠው ወደ ደሴቱ የመጡት ምግብንና የመኖሪያ ግዛትን ፍለጋ በመሆኑ ማዲታው በእነሱ አይን ሳይጠሩት ድግስ ላይ የመጣ ድንኳን ሰባሪ ትሆናለች። ምንም እንኳን ማዲታው እስካሁን ድረስ ቀጥተኛ የሆነን ፍልሚያ ከሲልቨር አይና ከመንጋዋ ጋር ባታደርግም ግን የመንጋው በደሴቱ ላይ በስፋት መዘዋወር ነገሮች በከፍተኛ ሁኔታ በስጋት የተሞሉ እንዲሆኑባት ያደርጋል። እናም ማዲታው የጊዜ ጉዳይ እንጂ ከዚህ መንጋ ጋር መፋለሟ የማይቀር ነገር እንደሆነ ደመነፍሷ ሹክ ብሏታል። ከድጡ ወደ ማጡ እንዲሉ ከየት መጡ ሳይባል የአደገኞቹ ጎሾች መንጋ ማዲታው ልጇን የደበቀችበት አለት ዙሪያ በቅርበት ሆኖ መንቀሳቀስ መጀመራቸው ያላሰበችው አደገኛ ሁኔታ ውስጥ ይከታታል። ጎሾቹ እንዳይመለከቷቸው እየሰጋች ያለችው ማዲታው በድንገት ደቦሏ ከረሃብ የተነሳ መጮህ ትጀምርባታለች። ይህ ደግሞ የጎሾቹን መንጋ ብቻ ሳይሆን የሲልቨር አይንና የመንጋዋን ትኩረት ወደነ ማዲታው የሚያስደርግ አደገኛ ድምጽ በመሆኑ ማዲታውን አየር የማያስተነፍስ አጣብቂኝ ውስጥ ይከታታል። አሁን